አቶ ጌታቸው ጠቅላይ ሚኒስትር አብይ ማህተም ከነጠቀ አካል ጋር እንዳይደራደሩ ጠየቁ። ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የአገሪቱን መረጋጋት እንደመያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጠየቁ። በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ የጠቀሱት አቶ ጌታቸው ከዚህም መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ብለዋል። ክፍል ውስጥ በገቡት የህወሓት ክንፎች ምክንያት ቀውስ ውስጥ የገባውን የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው ረዳ ይህንን ያሉት ዛሬ ሐሙስ መጋቢት 4 2017 በአዲስ አበባ በሰጡት ጋዜጣዊ መግለጫ ነው። አቶ ጌታቸው በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በሁለቱ ቡድኖች መካከል የተፈጠረው ቅራኔና ስላስከተለው ችግር ሰፊ ጊዜ ወስደው አስረድተዋል። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጌያለሁ ስላለ ደጋፊ ናቸው የሚላቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያላቸው ስራዎች ምክንያት የተከሰተ መሆኑን ገልጸዋል። ይህንን ስርዓት ለማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ያለውን አቅም መጠቀም የሚያስችል ዕድል እየተነፈገ መምጣቱንም አቶ ጌታቸው በመግለጫቸው ተናግረዋል። ይህ ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑን በመግለጽ ከሰዋል። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳደርነት ስልጣንን ለመቀበል ፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል። አቶ ጌታቸው ምርጫ ቦርድ አላውቅህም ያደረከውን ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማህተም፣ የቀበሌ ማህተም፣ አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመስል ተምተዋል። ይህ አይነቱ አካሄድ ግራ እንደሚያጋባቸው የገለጹት ርዕሰ መስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ሁኔታ ጠቅላይ ሚኒስትሩ በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ ብለዋል። አቶ ጌታቸው ይህንን አጋጣሚን ጠቅላይ ሚኒስትሩን ለመገሰጽ መጠቀም እንደሚፈልጉ ለጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት እየተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀብለህ ልታየው የምትችለው ሲሉም ጠይቋል። ለራሱ የግል ጥቅም፣ የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የአገሪቱን መረጋጋት እንደመያዣ ይዞ ከረባት አስሮ እንደገና ለመደራደር የሚመጣ አካል እንደሚኖር አቶ ጌታቸው ጠቁመዋል። ርዕሰ መስተዳድሩ ምናልባት ዛሬ ከሰዓት በኋላ መጥተው ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ ሲሉም ለጋዜጠኞች ተናግረዋል። እንደዚህ አይነቱ ነውራም ተግባር አለማስተናገድ መጀመርም የፌዴራል መንግስት ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ ሲሉም መንግስት ይህንን ጥያቄ እንደማይቀበል ያላቸውን እምነት ገልጸዋል። አቶ ጌታቸው በዛሬው መግለጫቸው የሚመሩት ጊዜያዊ አስተዳደር የፌዴራል መንግስቱ በትግራይ ክልል ጣልቃ እንዲገባ በይፋ አለመጠየቃቸውን ተናግረዋል። በካቢኔ ደረጃ ተሰብስበን የፌዴራል መንግስቱ ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልገንም ብለዋል። እንደ ርዕሰ መስተዳድሩ ገለጻ ይህ ጥያቄ ያልቀረበበት አንዱ ምክንያት ጊዜያዊ አስተዳደሩ የፌዴራል መንግስቱ አካል በመሆኑ ምክንያት እንደሆነ ገልጸዋል። የፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር በመሆን የመሰረተው አስተዳደር አደጋ ላይ ሲወድቅ መከላከል አለበት ሲሉ ጊዜያዊ አስተዳደሩ የተመሰረተው የፌዴራል መንግስት ተሳታፊ በሆነበት የፕሪቶሪያ ስምምነት ምክንያት መሆኑን አስረድተዋል። በአሁኑ ወቅት በትግራይ ክልል ያለው የመንግስት አወቃቀር ከሌሎች ክልሎች የተለየ መሆኑን ያነሱት ርዕሰ መስተዳድሩ በመደበኛው አሰራር ክልሎች ፌዴራል መንግስትን ጣልቃ ገብነት የሚጠይቁት በምክር ቤት ወስነው መሆኑን ጠቅሰዋል። በትግራይ ክልል የፌዴራል መንግስትን ጣልቃ እንዲገባ የሚጠይቅ ምክር ቤትም የለም፣ የሚያስችልም ቁመና የለም ያሉት አቶ ጌታቸው ፌዴራል መንግስቱ ክልሉ ስጋት ላይ ነው ብሎ ካመነ ግን የእኛን ጥያቄ መጠበቅ አያስፈልገውም ብለዋል። እንደ ጊዜያዊ አስተዳደር ርዕሰ መስተዳድር ዋነኛ ኃላፊነታቸው በክልሉ ጦርነትን ማስቀረት መሆኑን የተናገሩት አቶ ጌታቸው እንግጠም እያለ የሚፎክረውን አካል አደብ ለማስገዛት የፌዴራል መንግስቱ መግለጫ መስጠትም ሌሎች ከዚያ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የእኔ ግብዣ ያስፈልገዋል የሚል እምነት የለኝ ብለዋል።